ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ስለ አንድ ግፊት የያዘው ሰው መጠቀም ያለበት እና የሌለበትን ነገሮች ወይ ደግሞ ምግቦች እነግራችኋለሁ ማለት ነው። ያው እንደሚታወቀው ግፊት ስንል በተለምዶ ግፊት ይባላል እንጂ ከፍ ያለ መጠን ያለው የደም ግፊት ማለት ነው። ግፊት ስንል ከኖርማሊ ግፊት ባይኖር ደም ከልባችን ተነስቶ እግራችን ጋር ደርሶ ከእግራችን ከጥፍራችን ተነስቶ ልባችን ጋር አይመለስም። ግን ደግሞ በበሽታው በኩል ስናየው ግፊት ስንል ይሄ ደምን ከልብ ወስዶ ወደ ሰውነታችን የሚያሰራጭበት ግፊቱ የሚገፋበት ማለት ነው። እሱ በጣም ሀይ ሲሆን ማለት ነው በሽታ ይሆናል የሚባለው እና ቁጥር አለው። ከ120 ያው ኖርማል የሚባለው እስከ 120 በ60 ድረስ ያለው ማለት ነው። 120 ስንል ከላይ ሲስቶሊኩ ነው። 60 ስንል ደግሞ ዲያስቶሊኩን ነው። ዲያስቶሊክ የምንለው ከሰውነታችን ወደ ልባችን የሚመልስ ነው። ሲስቶሊክ ስንል ደግሞ ከልባችን ወደ ሰውነታችን የሚሄድበት ግፊት ነው ማለት ነው። እና ይሄ ቁጥር ከኖርማሉ ከ130 በላይ ከሆነ ኦልሬዲ በቃ ኖርማል አይባልም። እና ይሄንን አይነት ኬዝ ያለበት ሰው መመገብ የሌለበት ነገር ምንድን ነው? አንደኛ ጨው ነው። ጨው በሚመገብበት ጊዜ ጨው ውስጥ ሶዲየም አለ። ያ ሶዲየም በሚጨምር ጊዜ የደም ቧንቧ እንዲጠብ ነው የሚያደርገው። ስለዚህ የደም ቧንቧ ሲጠብ ደግሞ ግፊቱ በጣም ይጨምራል። ምክንያቱም በዛ ጠባብ በሆነች መንገድ ውስጥ ደምን ለማሳለፍ ሲባል ማለት ነው። ስለዚህ ግፊት ያለበት ሰው ጨው መመገብ የለበትም። በጣም አሳንሶ ነው መመገብ ያለበት። እንደውም ባይጨምር ይመከራል። ሲጀመር ጨው ለእድገት ላይ ላሉ ልጆች ነው እንጂ የሚያገለግለው ለትልልቅ ሰዎች ያን ያህል ጠቃሚም አይደለም ጨው። ሌላ ነገር ደግሞ መመገብ የሌለበት ቡና ነው። ቡና አብዝቶ መጠጣት የለበትም። የሚጠጣ ከሆነ ደግሞ አንድ ሲኒ ሬጉላር መሆን አለበት። ያ ማለት በየቀኑ አንዳንድ ሲኒ ነው መጠጣት ያለበት እንጂ ወይ ከዛ በላይ ወይ ከዛ በታች የሚያደርግ ከሆነ ያንን ግፊት ይረብሸዋል ማለት ነው። ስቴብል እንዳይሆን ያደርገዋል። ስለዚህ ቡናም አይመከርም ማለት ነው ግፊት ለያዘው ሰው። ሌላ ነገር ደግሞ ሚጥሚጣ። ምክንያቱም ሚጥሚጣ ውስጥ ያው ሲፈጭ አይታችሁ ከሆነ ግማሽ ኪሎ ሚጥሚጣ የሚፈጭ ከሆነ ግማሽ ኪሎ ጨው ነው አንድ ላይ አብሮ የሚፈጨው። ስለዚህ ሚጥሚጣ ውስጥ ብዙ ጨው ስላለ ሚጥሚጣም አይመከርም ግፊት ላለበት ሰው። ሌላ ደግሞ የማይመከረው ምንድን ነው? ጮማ ስጋ ነው። ጮማ ስጋ ስላችሁ ነጩ ፓርት የለም፣ ቀዩ ሳይሆን ነጩ ፓርት፣ እሱ አይመከርም። ምክንያቱም እዛ ጮማ ውስጥ ኮሌስትሮል አለ። ያ ኮሌስትሮል ምን ያደርጋል? ይሄድና የደም ቧንቧ ውስጥ ይከማቻል። እዛ ደም ቧንቧ ውስጥ በመከማቸት ያችን የደም ቧንቧ ያጠባታል። ስለዚህ ያቺ የደም ቧንቧ ከጠበበች ደግሞ በዛች በጠባብ በሆነችዋ ውስጥ ለማሳለፍ ሲል ግፊት በጣም ይጨምራል ማለት ነው። ስለዚህ ነጭ ስጋ መብላት የለበትም ግፊት ያለበት ሰው። ሌላ ነገር ደግሞ ግፊት ያለበት ሰው መጠቀም የሌለበት ነገር ምንድን ነው? ይህ ነጩ ዘይት፣ ነጩ የሚረጋው ዘይት ማለት ነው። እሱንም መጠቀም የለበትም። እሱም ልክ እንደዚህ እንደ ነጩ ስጋ ነው፣ ኮሌስትሮል ስላለበት ነው። እነኚህ ነገሮች። ሌላ ደግሞ ቂቤን መጠቀም የለበትም፣ እሱም ኮሌስትሮል ስላለው። ሌላ ነገር እነኚህ በአብላጫው እነኚህን ነገሮች መመገብ የለበትም። ሌላ ነገር ደግሞ አንድ ግፊት የያዘው ሰው ምንድን ነው ማድረግ ያለበት ብለን ስናስብ በየቀኑ ስፖርት መስራት አለበት። ስፖርቱ ደግሞ በጣም ኤክስትሪም የሆነ ሳይሆን ሚዲየም የሆነ በየቀኑ ከ30 ደቂቃ በላይ በእግር መጓዝ ሊሆን ይችላል። ብቻ በጣም እንቅስቃሴ ማድረግ አለበት፣ ስፖርትን መስራት አለበት። ስፖርቱ ደግሞ ዛሬ ሰርቶ ነገ የሚተው ወይ ደግሞ ነገ ሰርቶ ከነገ ወዲያ የሚተው ሳይሆን ሬጉለርሊ ስፖርት መስራት አለበት።
ሌላ በግፊት የተያዘ ሰው ማድረግ ያለበት ፍራፍሬዎችን መመገብ አለበት። ፍራፍሬዎች ስላችሁ ሙዝ ሊሆን ይችላል፣ ፓፓያ፣ ማንጎ፣ በቃ ፍራፍሬዎችን በአብዛኛው መመገብ አለበት። ምክንያቱም ከእንስሳት የምናገኛቸውን ተዋጽኦ ትቶ ከአትክልት የምናገኛቸውን ቢያዘወትር አሪፍ ነው፣ በግፊት የተያዘ ሰው ማለት ነው። ሌላ ነገር ውሃ በደንብ ነው መጠጣት ያለበት። ውሃ በጣም አስፈላጊ ነው። ውሃ መጠጣት አለበት። ሌላ ነገር በግፊት የተያዘ ሰው ያው ዋናው ወሳኙ ግን ስፖርት ነው እና አታድርግ የተባለውን ነገር አለማድረግ። ቅድም የዘረዘርኳቸውን እንደ ጨው ያሉትን ቡና፣ ነጭ ስጋ፣ ቂቤ ምናምን እነኝን ነገሮች በጣም መቀነስ አለበት፣ አለመጠቀም ነው ያለበት ማለት ነው። በግፊት የተያዘ ሰው እነኝን ነገሮች ማድረግ አለበት። ሌላ እሱ መመገብ የሚችለው ወይ ደግሞ መመገብ ያለበት ቀይ ስጋም ቢሆን በመጠኑ ነው መመገብ ያለበት። ምክንያቱም ቀይ ስጋ ሲበዛ ሌላ በሽታ ስለሚያመጣ፣ ለምሳሌ ዩሪክ አሲድ በደማችን ውስጥ እንዲበዛ ያደርጋል ቀይ ጥሬ ስጋ። ያ ዩሪክ አሲድ ደግሞ ሄዶ እንትናችንን ኩላሊታችንን ይጎዳል ማለት ነው። ስለዚህ ሁሉንም ነገር ምግባችንን ስንመገብ በልኩ አድርገን ብንመገብ ይመከራል። ስለዚህ በግፊት የተያዘ ሰው እነኝን ነገሮች ማድረግ ወይም ደግሞ አለማድረግ አለበት። አታድርግ የተባለውን አያደርግም፣ አድርግ የተባለውን ደግሞ ያደርጋል ማለት ነው። ሌላ ደግሞ በጣም አስፈላጊው ነገር በግፊት የተያዘ ሰው ግፊቱን ሬጉላርሊ መታየት አለበት እና ታይቶ ያ ግፊት በዚህ እኔ ባልኳቸው ነገሮች ኮንትሮል የማይደረግ ከሆነ ዶክተሩ መድኃኒት እንዲወስድ ሊያዝለት ስለሚችል፣ ስለዚህ አንዴ ግፊቱን ተለክቶ ካየና ግፊት እንዳለበት ካወቀ በኋላ እነኚህን ላይፍ ስታይል ሞዲፊኬሽኖቹን ተጠቅሞ የማይቀየርለት ከሆነ፣ ለምሳሌ ራስ ምታቱ ማይቶ ከሆነ፣ አንገቱ አካባቢ እዚህ ማጅራቱ ላይ የሚይዘው ከሆነ፣ አንዳንዴ ደግሞ እጁ የሚይዝልበት ከሆነ፣ ሰውነቱ የሚይዝልበት ከሆነ፣ እግሩ አልንቀሳቀስ ብሎ አይነት ስሜት የሚያሰማው ከሆነ መድኃኒት እንዲወስዱ ስለሚደረግ በሬጉላርሊ ፎሎ አፕ ማድረግ አለበት። መተው የለበትም። ግፊቱን መታየት አለበት ማለት ነው። ምክንያቱም ግፊት በአሁኑ ጊዜ ሳይለንት ኪለር ነው እየተባለ ያለው። ምንም ድምፅ ሳያሰማ ድንገት ሰውን ይገላል ወይ ደግሞ ድንገት ሰውን ወደ ስትሮክ ይወስዳል ማለት ነው። ስለዚህ ግፊታችሁን በደንብ ቼክ አስደርጉ፣ ታዩ፣ ኮንትሮል አስደርጉ እና ጤናችሁን ጠብቁ። ጥያቄ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ፣ አበረታቱኝ ከዚህ በላይ እንድሰራላችሁ።